ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ይብዛላችሁ እያልኩኝ ዛሬ ምሳሌ ተከታታይ ድራማ ላይ ያለኝን ሀሳብ አስተያየቴን እስከ መጨረሻው የማጋራላችሁ ይሆናል። እንግዲህ ዛሬ በስተመጨረሻ ካሌብ በቲቲና ላይ ያለውን ፍላጎቱን ማሳወቁ ግልጽ ነው ማለት ነው ውድ ቤተሰቦቼ። እናም ካሌብ ከዝናሽ ቲቲናን ሊነጥቃት ነው ማለት ነው። እናም ዝናም ይህን ነገር ፈጽሞ አልፈለገም። ዝናም ለራሱ ነበር የሚፈልጋት የነበረው ቲቲና ደግሞ እጅግ በጣም አሳዛኝና በጣም የዋህ ልጅ ነች፣ ደግ ልጅ ነች። ግን እሷ እንደ ደግነቷ እንደ ጥሩነቷ ምንም ነገር እየሆነላት አልተገኘም። ከቀን ወደ ቀኗ እየጨለመባት ተስፋዋ እየቆረጠች ተስፋዋ እየጨለመባት ይገኛል ማለት ነው ውድ ቤተሰቦቼ። እናም እስኪ በዚህ ዙሪያ ላይ ያላችሁን ሀሳብ አስተያየታችሁን ውድ ቤተሰቦቼ ኮመንት ሴክሽን ላይ አስቀምጡልኝ። ቲቲና ምን ትሆን? ከነሱ ብታመልጥ ደስ አይላችሁም ውድ ቤተሰቦቼ? እናም ውድ ቤተሰቦቼ ይህን ድራማ ላይክ በማድረግ ሳብስክራይብ በማድረግ እስከ መጨረሻም አብረን እንድትቀጥሉ በአክብሮት እንጋብዛችኋለን። ሌላኛው ደግሞ ማለት አይኗን በጨው አጥባ ወደ ነብሩክ ቤት ዳግመኛ መመለሷ ይታወቃል። እናም ውድ ቤተሰቦቼ ምን አይነት ሰው ብትሆን ነው? ምን አይነት ከስተቷ የማትማር ሰው ብትሆን ነው ዳግመኛ ጥፋት እየሰራችውን ቤት የምትገባው? እናም እነ ብሩክ አሁን ላይ በጣም ጥሩ ባህሪ አምጥቷል። እሷን ለመግደል ነበር ሀሳቡ የነበረው። አሁን ላይ ግን በሰውኛነት ለእሷ ጥሩ ነገር አስቦ ምግብ አብልቷት ሁሉም ነገር አስተካክሎ ሂጂ ቢላትም እሷ ልትቀበል አልቻለችም። እናም በመሆኑ ቤት ገብታ አልወጣም ብላ ከሱ ጋር ሰጣ ገባው ስትገባ በፖሊስ እናስወጣሽ ወይስ በክብር ትወጫለሽ እያሉ ሲማጸኗት ግደለኝ ከፈለክ ብላ ቁጭ እንዳለች ይታወቃል ውድ ቤተሰቦቼ። እናም ምን ማድረግ አለበት? በፖሊስ ማስወጣት አለበት ወይስ በጉልበት ማስወጣት አለበት? እናም ውድ ቤተሰቦቼ በስተመጨረሻ መድብል ከትምህርት ቤት ምሳሌን ይዞ ወደ ቤት ሲመጣ ይህን ታሪክ ሲነግሩ ጊዜ ቅድስትና ብሩኬ ሲነግሩ ጊዜ መድብል ሊያምን አልቻለም። እናም በጣም ተደናግጦ ራሱን እስከ መሳት ደረጃ ደርሶ ወደ እሷ ጋር ወደ ክፍል ዘሎ እንደገባ ነው ድራማው ያለቀው። ውድ ቤተሰቦቼ መድብል ምን ያደርጋል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። በጉልበት ያወጣል ወይስ ምን ያደርጋል ብላችሁ ታስባላችሁ? ውድ ቤተሰቦቼ ይሄ ሁሉ ነገር ከመፈጠሩ በፊት ቤቱን እነሱ እንቀይራለን ብሎ ያሰቡትን ቶሎ ቢቀይሩ እንደዚህ አይነት ነገር አይመጣም ነበር። ግን በስተመጨረሻ እንደዚህ አይነት ነገር በመፈጠሩ እጅግ በጣም ይህ ቤተሰብ በድጋሚ ሌላ ፈተና ላይ ሊወርቅ ነው ማለት ነው ውድ ቤተሰቦች። ሌላኛው ደግሞ ሞገስ ከልዑላ ጋር ያለውን ነገር ለማስተካከል ቀን ከሌሊት ቢያስብም ቢታትርም ቢበረታም ቢተጋም አሁንም ግን ህይወቱ ከፍተኛ አደጋ ውስጥ መሆኑ ይታወቃል ውድ ቤተሰቦች። እናም ልዑላ አሁን ላይ በስተመጨረሻ ሽጉጡ ወደ ህግ ቤት ወደ ፖሊስ ጣቢያ ሞገስ ይዞ በመሄዱ ምክንያት አሁን አቃቤ ህግ ምን ብሎ ነው የራሴ ብሎ የሚጠይቀውና የሚወስደው? እሱም ደግሞ ለምን ስትል ነው ለምን ሲባል ነው እኔ ቤት ጥለ ሄድከው ብሎ መረጃ ቢወጣ ምን የሚያደርግ ይመስላችኋል ውድ ቤተሰቦች? እሱ ሆኖ እንዳለ አሁን ሌላ አሁንም ደግሞ ፍላጎቱን ከልዑላ ላይ አይኑን ከልዑላ ላይ አሁንም እንዳላነሳ ይታወቃል ውድ ቤተሰቦች። እናም ተቀጣጥሮ አሁን ሊገናኙ ነው ማለት ነው ውድ ቤተሰቦች። እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ልዑላና አቃቤ ህግ ያላቸው ነገር እንዴት ቢሆኑ ነው የሚሻላቸው? እሷ እንዴት ብታደርግ ነው ልታሸንፈው የምትችለው? ወይስ ከሱ ጋር እሱ እንደሚፈልገው ሆና ንብረቱን ሀብቱን አስመልሳ
ያለውን ህይወት በሰላም ለብሩኬ ለፍቅር ሲባል የምትከፍለው መስዋዕት ከፍላ ብትኖር እንዴት ነው የሚመስላችሁ ሐሳባችሁ? እኔ እንደራሴ ከሆነ ለፍቅር የሚከፈል መስዋዕት ስለሆነ በቃ ለፍቅር ሲባል አንድ ጊዜ ከአቃቤ ህግ ጋር ሆና ነገሩን ቀጣይ ህይወቱን የሞገስን ከአደጋ ላይ ብታስመልጥና የቀጣይ እድሜ ልካቸውን ድረስ እነሱ በሰላም ለመኖር ሀብታቸው ቢመለስ ባይነኝ ማለት ነው ውድ ቤተሰቦቼ። ምክንያቱም ያለው ነገር ከባድ ነው። አሁን ሁሉም ነገር ጥሎ ሁሉም ነገር ጨርሶ በአንድች ጠባብ ክፍል ውስጥ እስከ መቼ ነው መኖሩት? ምንም ብር የላቸውም እጃቸው ላይ ሁሉም ነገር የጨረሱ ነው። እናም ውድ ቤተሰቦቼ እስኪ ሀሳቤ ይህን ይመስላል። የሚከፋችሁም ካላችሁ እንዳይከፋችሁ ውድ ቤተሰቦቼ። አማራጭ ስላጣው ነው። ምክንያቱም ባለ ጊዜ ነው፣ ባለ ህግ ነው። እሱም ደግሞ ከዛም አልፎ ተርፎ በህግ አስጠይቃለሁ ያለ ነው ያለው ውድ ቤተሰቦቼ። ሞገስን ሊያሳስር ነው ማለት ነው። ሀብቱን ንብረቱን ከመቀበል ከማስመለስ ይልቅ አሳስራለሁ ያለ ነው ውድ ቤተሰቦቼ። እናም ምን ሊያደርግ ይገባል? ልዑላ ይህን ነገር ታውቃለች እና በጣም ተጨናንቃለች። ቀጣዩ ክፍል ላይ ይህና መሰል ነገር ይዤላችሁ ስለሚመጣ ይህን ቻናል እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁና ላይክ ያደረጋችሁ ለብዙ ሰው እንዲደርስ ሼር በማድረግ ድራማውን እንድትከታተሉ እንጋብዛችኋለን ውድ ቤተሰቦቼ። እናም በስተመጨረሻ ካሌብ ቲትና ላይ አይኑን እንደጣለበት ይታወቃል። እናም በዚህ ጉዳይ ዝና ደስተኛ አይደለም። እናም ካሌብ ቲትናን ለመውሰድ ከጫፍ መድረሱ ይታወቃል ውድ ቤተሰቦቼ። እናም የዚች ልጅ ስቃይ አይበቃም ወይ ብዬ ሁሌ እኔ ለራሴ በጣም ነው የቆጨኝ ማለት ነው ውድ ቤተሰቦቼ። በእንደዚህ አይነት ሁኔታ ላይ ያሉ ሴቶች አሁንም በጣም እጅግ በጣም ብዙ ናቸው፣ እኛም አካባቢ እኛም ሀገር ላይ ማለት ነው ውድ ቤተሰቦቼ። እናም ይሄ ነገር ቢቆም ባይነኝ ማለት ነው ውድ ቤተሰቦቼ። እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ባለጊዜ ነኝ ባዮች እንደፈለጉ ሴት እህቶቻችንን እንደፈለጉ የተጫወቱባቸው ነው ማለት ነው ውድ ቤተሰቦቼ። እናም ይሄ ለትምህርት ነው ማለት ነው ድራማው። ይሄ ድራማ በነገራችን ላይ እጅግ በጣም አስተማሪ ነጥብ ይዞ ነው የመጣው ማለት ውድ ቤተሰቦቼ። ሌላኛው ደግሞ አቃቤ ህግ ተብዬው እሱም ከፍተኛ በደልና ወንጀል እየፈጸመ መሆኑ ግልጽ ነው። እናም ልዑላ አሁን ላይ ራሷን ልታጠፋ በጭንቀት አብዳለች፣ ጦዛለች ማለት ነው። ምን ታርግ? ከሞገስ ጋር ትሁን ወይስ ከአቃቤ ህግ ጋር ትሁን? ከአቃቤ ህግ ጋር አንድ ጊዜ ሆና ሀብት ንብረቱን ባያስመልስስ? እሱም ሌላ ጥያቄ ነው። ግን ቢመለስ እንደኔ ለፍቅር ሲባል የሚከፈል ዋጋ ስለሆነ ችግር የለም ባይነኝ ማለት ውድ ቤተሰቦች። እስኪ በዚህ ዙሪያ ላይ ያላችሁን ሀሳብ አስተያየታችሁን አስቀምጡልኝ። ቀጣዩ ደግሞ ሌላኛው ደግሞ ማለት ከዛ ቤት መድብል ባይል ያስወጣታል ወይስ አያስወጣትም የሚለው ነገር እስኪ ሀሳብ አስተያየታችሁን አስቀምጡልኝ። በሚቀጥለው ክፍል እነዚህና መሰል ጉዳዮችን ይዤላችሁ ስለሚመጣ እስካሁን ድረስ በእኔ በኩል ያለኝን ሀሳብ አስተያየት ይመስላል። ቸር ይቆየን። ቻው ቻው።